አንድ ጂኒ ቆለጥ ፐርስፔክቲቭ የምትባል ሴትዮ አለችና ማንም አያያትም። አመቱን ሙሉ ማንም አያያትም። ብታዩ ጎረቤቶቿ ምናምን ራሱ አያያትም። በነገራችን ላይ እንቺ የምትሳደበው ሴት አሁን የሰማችኋት ፌሚኒዝም የሚባለውን ሀሳብ የምታቀነቅን ፌሚኒስት ነኝ የምትል የሴቶችን ጥቃት አወግዛለሁ ሴቶችን ነፃ አወጣለሁ ከሚሉ 3 ወይ 4 ሰዎች መካከል አንደኛዋ እሷ ነች። እና እሷ እያደረገችው ያለችው ነገር ምን መሰላችሁ? እንቺ የምትመለከተው እህታችን ፌሚኒዝም የሚባለው ሀሳብ ጥሩ አይደለም፣ የሴቶች ጥቃትን መቃወም አለብን። አዎ፣ ነገር ግን ወንዶችን ጠል በመሆን አይደለም። ፌሚኒዝም የሚባለው ራሱን የቻለ ወደ ሌዝቢያንስነት የሚወስድ ነው ብላ በመናገሯ ምክንያት ነው ዛሬ ላይ መታ እንደምትሰማት ምሰድባት። ማወቅ የሚገባሽ ነገር ሴቶችን መሳደብ ማለት ራሱ ጥቃት ነው አይደል? እንግዲህ በአለም ላይ እስከምናውቀው ድረስ እናንተም እንደው ሴቶችን ነፃ እናወጣለን ትላላችሁ። ስለዚህ ሴቶች ተጎዱ ከምትሉባቸው ወይም ደግሞ ተጠቁ ከምትሉባቸው ነገሮች አንዱ ስድብ ነው አይደለ? ማዋረድ ነው። ስለዚህ እናንተ ነፃ እናወጣታለን የምትሏትን ሴት መልሳችሁ እናንተ እየሰደባችሁ እንዴት ይሆናል? ድንገት ሀሳቧ ባይስማማሽ እንኳን ወጥቶ በሰላም መናገር ሲቻል፣ ነገር ግን በዚህ ደረጃ ወጥተሽ እየሰደብሻት እያንጓጠጥሻት ከዛ ላይ ለሴት ነው የምቆመው ስትይ ማያሳምንን ለዚህ ነው። ለማንኛውም ሴት እህቶቻችን ማወቅ የሚገባቸው ነገር ኢትዮጵያ ውስጥ ያሉ ወንዶች የእናንተን ጥቃት የሚወዱ አይደሉም። አንዳንድ ትክክል ያልሆኑ ጉዳት የሚያደርሱ ወንዶች አሉ። ይህንን እየካድን አይደለም። ይህንን መታገልና እነሱን ለፍርድ ማቅረብ የሚገባ ነው። ህብረተሰቡን ማስተማር ጥሩ ነው። ነገር ግን ራሳችሁን ከጆርዲ እንዲሁም ደግሞ ከእንደነዚህ አይነት ሴቶች በመጠበቅ ራሳችሁን ማዳን ትችላላችሁ።